you must learn መማር አለባችሁ ስንል must የሚል ቃል ተጠቅመናል። 4 የመስት አጠቃቀሞች አሉ። የመጀመሪያው obligation ግዴታን ስናሳይ ወይም necessity የነገሩን አስፈላጊነት ለማሳየት example you must pay your bill ክፍያን መፈጸም አለብህ። ቢል የሆቴል የበላንበት የመብራት የውሃ የስልክ ክፍያ ሊሆን ይችላል። ሌላኛው you must wear seat belt ቀበቶ ማሰር አለብህ ስንል ስናስገድድ ወይም የነገሩን አስፈላጊነት ስናሳይ። ሁለተኛው strong recommendation ወይም advice ነው። ጠንከር ያለ ሐሳብ ሰጥ ወይም ስንመክር ነው። example you must see this movie ይህን ፊልም ማየት አለብህ ብለን ስንመክር ነው። you must study hard ጠንክረ ማጥናት አለብህ ብለን ስንመክር ነው። ሶስተኛው ሎጂካል ዲዳክሽን ወይም ምክንያታዊ ድምዳሜ ላይ ስንደርስ ወይም ሰርቴኒቲ በነገሩ እርግጠኛ ስንሆን፣ ለምሳሌ she must be tired ሲል መድከሟን እርግጠኛ ነው። ለምን? ያየው ነገር 6 ሰዓታት ለ7 ሰዓታት ያህል ሰርታ ሊሆን ይችላል። ከዛ በመነሳት she must be tired ብሎ ሳትደክም አልቀረችም ብሎ በእርግጠኝነት ይናገራል። another example የምንፈልገው ሰው መኪናው በሩ ላይ ቢሆን ምን እንላለን? he must be at home ቤት መሆን አለበት እንላለን። ለምን? መኪናው በር ላይ ስላለ። that's called logical deduction ያልነው እሱን ነው። አራተኛውና የመጨረሻው prohibition ኔጌቲቭ ፎርም ሲሆን ነው። ክልከላን ለማሳየት መስት ያልነውን መስት ኖት ብለን ስንናገር ክልከላን ማሳየት እንችላለን። you must not talk in the library ላይብራሪ ውስጥ ማውራት የለብህም። you must not smoke in the hospital ሆስፒታል ውስጥ ማጨስ የለብህም ብለን ክልከላን ማስቀመጥ እንችላለን። you must not በሚሉት ኮሜንት ላይ የራሳችሁን ኤግዛምፕል እየጻፋችሁ ፕራክቲስ አድርጉ። This is Teddy from Teddy Family. Thank you very much.